በህወሓት ድርጅትና በጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር መካከል በአዲስ አበባ ውስጣዊ ውይይት ድርድር እየተካሄደ ነው በሚባለው በማህበራዊ ሚዲያና በፌደራል መንግስት ደጋፊዎች ዘንድ ይሰራጭ የነበረው መረጃ የህወሓት ቃል አቀባይ አስተባበሉ። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም በወጡት መግለጫ መረጃው ህዝቡን ለማደናገር የተቀናበረ የሐሰት ፕሮፓጋንዳ ነው ሲሉም የገለጹ ሲሆንም ወደ አዲስ አበባ የሄደ ድርጅቱም አመራርም ሆነ የተደረገ ምንም አይነት ውይይት አለመኖሩም አረጋግጠዋል። አክለውም ህወሓትና የትግራይ ህዝብ የጀመሩትን የህልውና ትግልም አጠናክረው እንደሚቀጥሉና የሰማዕታትን ቃል ኪዳን እንደማያፈርሱ ቃል አቀባዩም ጠንከር ባለ ቃላትም ገልጸዋል። ይህ በእንዲህ እንዳለ ህወሓት ከሌሎች አካላት ጋር በመሆንም በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎችን ቦታ መቀየርና የመሸሸግ ሙከራ እያደረገ እንደሚገኝም ተገለጸ። የደህንነት የስለላና የቅኝት ድሮኖች ወይም አይኤስአር ድሮንስ እንዲሁም ከህብረተሰቡ ከሚገኝ የደህንነት መረጃዎች በመታገዝም በህወሓትና በጋራ በቆሙ አካላት የተደራጁ ወታደራዊ አቅሞችንና ቁሳቁሶችን የመምታትና የማስወገድ እርምጃ ተጠናክሮ መቀጠሉንም ተመላክቷል። ህብረተሰቡ መረጃን የመስጠት ስራውን ማጠናክሮ እንዲቀጥልና ወታደራዊ መሳሪያዎችን ስትራቴጂካዊ ቦታዎችን ከሚገኙበት አካባቢ ራሱን በማራቅ አስፈላጊውን ጥንቃቄ እንዲያደርግም ተጠይቋል። በውጊያ ቀጠናዎች የሚገኙ የታጠቁ ኃይሎች ከእንቅስቃሴያቸው በመቆጠብ ወደ ሰላማዊ ህይወታቸው እንዲመለሱም ጥሪ ቀርቧል። ወደ ቀጣይ መረጃ ስናልፍም ግብጽ በኃይል የባህር በር ለማግኘት የሚደረግ ሙከራ መቆም እንዳለበት ለአሜሪካ አማካሪም ገለጸች። የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ከዓለም አቀፍ የህግ አውጪ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም እንዳለባቸው ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪም ተናገሩ። የግብጽ የውጭ ጉዳይ ሚኒስተር በአፍሪካ ቀንድ የሚገኙ አገራትን አንዳንድ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበትም ገልጸዋል። ከአሜሪካ የውጭ ጉዳይ ሚኒስተር መስሪያ ቤትና የአረብ እና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋርም በስልክ መነጋገራቸውን የግብጽ የውጭ ጉዳይ ሚኒስተር ማስታውቀዋል። ከአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ በአፍሪካ ቀንድና ሊቢያ ያሉ ጉዳዮችን የተነሱበት እንደሆነም ተገልጿል። ግብጽ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ እንደሆነም መግለጿን የጉዳዩ ሚኒስትሯ መግለጫቸው ያመለክታል። ሱዳን ውስጥ ትይዩ ተቋማትን ለመፍጠር የሚደረግ ማንኛውም ሙከራ ሀገራቸው እንደምትቃወም የገለጹት አብድላቲ 3 ዓመት ያለፈውን ጦርነትም ለመቋጨት በሱዳናውያን ባለቤትነት እና መሪነት የሚካሄድ አጠቃላይ ፖለቲካ ሂደትም እንደሚያስፈልግም አነስተዋል። በግብጽ የውጭ ጉዳይ ሚኒስተርና የአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮችም ተነስተዋል። የግብጽ የውጭ ጉዳይ ሚኒስተርን በቀጠናው የሚገኙ አገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ እንዳለባትም ተናግረዋል። አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራም ተቃውመዋል። የቀጠናው ሰላምና ደህንነት አደጋ ላይ የሚጥል የአንድ ወገን እርምጃም መውሰድ እንደሌለባቸውም አነስተዋል። አክለውም ዓለም አቀፍ ሕግን በመጣስ በኃይል የባህር በር የማግኘት እንቅስቃሴንም ለመጫን ከሚደረግ ማንኛውም ሙከራ መቆጠብ እንደሚገባም በአጽንኦት አነስተዋል ሲልም የግብጽ የውጭ ጉዳይ ሚኒስተር መግለጫ ማስፈረዋል። የግብጽ የውጭ ጉዳይ ሚኒስተር መግለጫ ይደረጋል ያለው ሙከራ በየትኛውም ሀገር እንደሚካሄድ አልጠቀሰም። ይሁን እንጂ የግብጽ የውጭ ጉዳይ ሚኒስተር አብድላቲም ይህንን ያሉት የኢትዮጵያ መንግስት ባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የባህር በር ማግኘት ለኢትዮጵያ የህልውና ጉዳይ መሆኑን ላለፈው 3 ዓመት ገደማም ሲገልጹ ቆይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው ይህንን ፍላጎት ማሳካት የሚሻውም በሰላማዊ መንገድና በንግድ ልውውጥ እንደሆነ በተደጋጋሚ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትር ኢትዮጵያ በቀይ ባህር ላይ የባህር በር ማግኘቷን ጉዳይ ላይም ተፈጽሟል የሚሉ ስህተት እንዲሁም ነገ ይታረማል የሚለው
ገለጻቸው በኤርትራ በኩልም በበጎ አልታየም። የኤርትራ መንግስት ይህን የኢትዮጵያን የቀይ ባህር ጋር የተያያዘ እንቅስቃሴ በአገሪቱ ሉዓላዊነትና የግዛት አንድነት ላይ የተቃጣ ትንኮሳ እንደሆነ በመግለጽም ተቃውማለች። የቀይ ባህር ደህንነት የሚመለከተው የውሃ አካልን የሚጎራበቱ ሀገራትን ብቻ እንደሆነም የምትገልጸው ኤርትራ ይህንን አቋሟንም በግብጽ ጋር በመሆንም አንጸባርቃለች። ይህ የግብጽ አቋም በኢትዮጵያ በኩል ተቀባይነት አላገኘም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግንቦት ላይ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳም የሚመስሉ ነገሮች እየታዩ መሆናቸውንም በመጥቀስ ከሰዋል። ይህ ጥያቄ ከተነሳ በኋላ ኢትዮጵያን ለማነቆ የሚዳርግ እንቅስቃሴዎችን የመጨመርና የመጠናከር አካሄድም እናያለን ያሉት ቃል አቀባዩ አዲስ አበባ የባህር በር ፍላጎት አጀንዳዋንም አጠናክራ እንደምትቀጥልም ተናግረው ነበር። ወደ ቀጣይ መረጃ ስናልፍም አንዲት ጠብታ ነዳጅ በሆርሙዝ አታልፍም አለች ኢራን። ኢራን ጎረቤቶቿ በአሜሪካ ኢኮኖሚ ጫና ዘመቻ ላይ ከተሳተፉ ሆርሙዝ ሰርጥን ሙሉ በሙሉ እዘጋለሁ ማለች። ጎረቤት ሀገር ከአሜሪካ ጋር ግንባር ፈጥረው ኢኮኖሚያዊ አደጋም የሚያመጡ ከሆነ አንዲት ጠብታ ነዳጅ በባህረ ሰላጤው አያልፍም ስትልም አስታውቃለች። አማራጭ መስመሮችን ሊጠቀሙ ቢችሉም ወታደራዊ እርምጃ እንደምትወስድም ኢራን ዝታለች። ቴህራን ይህንን ሐሳቧን ይፋ ያደረገችው የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቢሰንት ሀገራት አሜሪካን እንዲደገፍና በኢራን ላይ ብርቱ ምጣኔ ሀብትና ጫና ለመፍጠር ጥሪ ካቀረቡ በኋላ ነው። የዋሽንግተን አጋሮችና ሌሎች ሀገራትም ዘመቻውን እንዲቀላቀሉ ራሳቸውን ፕሬዝዳንት ዶናልድ ትራምፕን ማሳሰቢያ መስጠታቸውም የሚዘነጋ አይደለም። እንደ ቻይና ያሉ ሀገራት ደግሞ የአሜሪካን ጥሪ አንቀበልም በሚልም ውድቅ አድርገውታል። ከቴህራን ጋር ንግድ የሚለዋወጡ ሀገራትም ጥንቃቄ እንዲያደርጉ ዋይት ሀውስም አስጠንቅቋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ ከአሜሪካ ጎን በምጣኔ ሀብት ዘመቻው ላይም ለመሰለፉ የሚሞክሩ ሀገራትም አደብ ቢገዙ መልካም ነው ሲሉም አስጠንቅቀዋል። የትኛው ሀገር በዚህ ጉዳይ ላይ እንዳይሳተፍም ብለዋል። ከዋሽንግተን ጋር አብረው የሚሰሩ ካሉ ቴህራን እንደ ጠላት ትቆጥራቸዋለች ብለውም ተናግረዋል። ወደ ቀጣይ መረጃ ስናልፍም የክፍለ ዘመኑ ከፍተኛ ኤሊኖ እንደ አውሮፓውያን አቆጣጠር በ2027 የታሪክ ሞቃታማው ዓመት ልትሆን ትችላለችም ተባለ። የብሪታንያ ሜትሮሎጂ መስሪያ ቤትም ወይም ሜት ኦፊስ ባወጣው አዲስ ማስጠንቀቂያ ባለፉት 100 ዓመት ውስጥም ታይቶ የማይታወቅ ከፍተኛ የኤሊኖ የአየር ጠባይ ክስተትም ሊከሰት እንደሚችልም ገለጸ። ይህም የሙቀት መጠን መጨመር እንደ አውሮፓውያን አቆጣጠር 2027ን በታሪክ ውስጥም እጅግ ሞቃታማው ዓመት ሊያደርገው እንደሚችልም ተመራማሪዎቹ ገልጸዋል። የተቋሙ ረጅም ጊዜ ትንበያ ኃላፊ አዳም ስካይፍ እንዳሉትም በምስራቃዊ ፓሲፊክ ውቅያኖስ ላይ ያለው ውሃ ሙቀትም ከተለመደው አማካይ በላይ ከ3 ዲግሪ ሴልሺየስ በላይም ያደርጋል። ይህ አይነቱ ከፍተኛ የሙቀት ጭማሪም በዘመናዊ የአየር ንብረት መዝገብ ውስጥም ታይቶ የማይታወቅና አደገኛ ክስተት ነው። እንደ አሜሪካ የውቅያኖስ አስተዳደርም መረጃም ከሆነ በአሁኑ ወቅት የፓሲፊክ ውቅያኖስ የሙቀት መጠንም ከተለመደው 2.6 ዲግሪ ሴልሺየስ ጨምሯል። ይህ የኤሊኖ በዓለም አቀፍ ደረጃም የሚከተሉትን ተጽዕኖዎችን ያስከትላል ተብሎም ይጠበቃል። ድርቅና ከፍተኛ ሙቀት በደቡብ ምስራቅ ኤዥያም፣ አውስትራሊያ፣ ደቡብ አፍሪካና ሰሜን ብራዚል ድርቅና ሞቃታማ የአየር ጠባይም ይፈጠራል ሲሉም ይተነብያሉ። ከፍተኛ ዝናብና ጎርፍ በአፍሪካ ቀንድ ኢትዮጵያን ጨምሮ ደቡብ አሜሪካና በፔሩ ከፍተኛ ዝናብ ሊያስከትልም ይችላል ብለዋል። ሳይንቲስቶች አክለውም እንዳሉትም ይኸው አዲሱ የኤሊኖ ክስተት አሁን ላይ በአውሮፓ እየታየ ያለው የሙቀት ማዕበልና አጠቃላይ የዓለም ንብረት ለውጥን ቀውስንም የበለጠ ያባብሰዋልም ሲሉ ይናገራሉ። ወደ ቀጣይ መረጃ ስናልፍም የትምህርት ሚኒስቴር ሙሉ ራሳቸውን ወደ ማስተዳደር ለመሸጋገር የመጨረሻ ምዕራፍ ላይ በሚገኙ 9 የመንግስት ዩኒቨርሲቲዎች ላይም የሀብት እገዳ ጣለ። በሚኒስትሩ ብርሃኑ ነጋ የተፈረመው ውሳኔም
ዩኒቨርሲቲዎች ንብረት እንዳይሸጡ በሀብታቸውም እንዳይበደሩና ትልልቅ የኮንስትራክሽንና የግዢ ውሎችንም እንዳይፈጽሙ ያግዳል። አሰራሩ የሽግግር ሂደቱ እስኪጠናቀቅ የአዲሶቹ አመራሮች ስልጣንም እስኪረጋገጥ ጥንቃቄ ለማድረግ የተወሰደ እርምጃ መሆኑም ተገልጿል። እገዳው የተጣለባቸው ዩኒቨርሲቲዎችም ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ፣ ሐረማያ፣ አርባ ምንጭ፣ አዳማ ሳይንስና ቴክኖሎጂና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው። ሚኒስትሩ በጅማ ጎንደር አስቶ የነበሩ አመራሮች በማዘዋወር ጊዜያዊ ፕሬዝዳንቶቹን የሸመ ሲሆንም በቀጣይ በውድድር ለመመደብ አቅዷል። የራስ ገዝነት ዝግጅትንም ለመመዘንም ከተቀመጡ 4 መስፈርቶችም 60% እና ከዚያ በላይ ያመጡ የእነዚህ ተቋማት በሚቀጥሉት 3 ወራት ውስጥም ሙሉ ነፃነት ያገኛሉ። ነገር ግን ባለሙያዎች የራሳቸውን ገቢ ለማሰብ የትምህርት ክፍያ ላይም ብቻ ከተደገፉ ዝቅተኛ ገቢ ያላቸው ተማሪዎች እንዳይገለገሉ ስጋታቸውንም ገልጸዋል።